የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከውዱ የካራባኦ ካፕ ፍጻሜ ጨዋታ ጋር በተያያዘ መግለጫቸውን ሰጥተዋል። ጋርዲዮላ በመግለጫቸው ይፋ እንዳደረጉት ከሆነ በውዱ ጨዋታ ተመራጭ ቁጥር 1 ግብ ጠባቂ ጄምስ ትራፎርድ ነው ብለዋል። ዶናሩማም ተቀያሪ ወንበር ላይ እንደሚቀመጥ አረጋግጠዋል። ትራፎርድ በዚህ የዋንጫ ፉክክር ላይ እስከ መጨረሻው ድረስ ይዞን የመጣው እሱ ነው፣ ስለዚህ ለዚህ ተጫዋች እድል መስጠት ይኖርብናል፣ እናምነዋለን ሲሉ ተናግረዋል። ትራፎርድም በውዱ ጨዋታ በቋሚ 11 የሚጀምር ይሆናል። ከሚኬል አርቴታ ጋር ስላላቸው ግንኙነት ሲጠየቁ ከ5 ከ6 ዓመታት በፊት እንደነበረው አይነት ግንኙነት የለንም። አሁን የባላንጣነት የተፎካካሪነት ስሜት ነው ያለን። ምናልባት ጊዜ ካገኘን ለንደን ላይ፣ ምናልባት ጊዜ ካገኘን ማንቸስተር ላይ ግን እራት ልንበላ እንችላለን የሚል አስተያየታቸውን አስቀምጠዋል። ስለ አራትዮሽ ዋንጫ ፉክክርም ሲጠየቁ አርሰናል በውድድሩ ስላለ ይህንን ዋንጫ የማንሳት እድል አለው ብዬ አስባለሁ። እኛ ግን ከውድድሮቹ ወጥተናል። የአራትዮሽ ዋንጫ ተስፋ የለንም። አርሰናሎች ግን ያሳኩታል የሚል ሀሳባቸውን ሰጥተዋል። ጋርዲዮላ ትራፎርድን ተመራጭ አድርገው ዶናሩማን ተቀያሪ ወንበር ላይ በውድ ጨዋታ ያስቀምጣሉ። ውሳኔያቸው እንዴት አገኛችሁ? ታሳብስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። እኔ ፔፕ ጋርዲዮላን የመናገር አቅሙም ፖቴንሻሉም እውቀቱም የለኝም። ፔፕ ጋርዲዮላንም ለመናገር አቅሜም አይፈቅድልኝም፣ አእምሮም አይፈቅድልኝም። ግን ከፈቀዳችሁልኝ አንድ ነገር አስፈቅጃችሁ ልናገር። ዳይኖሰር ጠፍቷል፣ ተረስቷል፣ አንበሳም ያረጃል። ጋርዲዮላ ሐሳብ ጨርሷል፣ ተጎሳቁሏል። ኢታድ ፊት ለፊት ግድንግድ ግዙፍ ሐውልት ለፔፕ ጋርዲዮላ ቆሞለት ድፍን ዓለም እያጨበጨበለት ከማንቸስተር ሲቲ ጋር በክብር ቢለያይ ባይነኝ። ምክንያቱም ከጀርባው አዲስ ኃይል፣ አዲስ ጉልበት፣ ትኩስ ዕውቀት ይዞ እየመጣ ነው። የመድፈኞቹ አለቃ ሚኬል አርቴታ